በተለያዩ የልማት ዘርፎች በፈጣን የሁለት ጎዳና ላይ የምትገኘው ኢትዮጵያ ዛሬም የእድገት ግስጋሴዋን አጠናክራ ቀጥላለች። በሁሉም የሀገሪቱ አካባቢዎች ትኩረት ተሰጥቷቸው የተከናወኑና እየተከናወኑ የሚገኙ የልማት ስራዎች አገሪቱ ከድህነት ለመውጣት የምታደርገውን እልህ አስጨራሽ ትግል የሚያመላክቱ ናቸው። በህብረተሰቡ ተሳትፎ ተግባራዊ የሚደረጉ የልማት ስራዎች የዓለም አቀፉ ማህበረሰብ ትኩረት መሳብ ጀምረዋል። በቅርቡ ወደ ኢትዮጵያ በመምጣት የተለያዩ የልማት ስራዎችን ጎብኝተው የተመለሰው የሱዳን ጋዜጠኞች ቡድን ላብነት ተጠቃሽ ነው። የነዚህ ጋዜጠኞች መጥቶ መጎብኘት ዋናው በሀገራችን ውስጥ የምንሰራቸው ልማቶች የተሻለ መረጃ በአገራቱ እንዲሰራጭና የምንሰራው ስራ በትክክል እንዲታወቅ ከመፈለግ አኳያ ነው። በሁለተኛ ደረጃ ይሄ የምንሰራው ስራ ምን ያክል የሀገራችንን ህዝብ ለመጥቀምና ድህነትን ለመዋጋት ጠቀሜታው ምን ያክል እንደሆነ ህዝቡንም በመጠየቅ የተለያዩ አካላትንም በመጠየቅ ተረድተው ትክክለኛ የአገሪቷን የልማት ጉዞ በመረዳት ለሱዳን ህዝብ ለሌሎች አካላትም እንዲያሳውቁ ታልሞ የተዘጋጀ ነው። ኢትዮጵያ ምን ያህል በታዳሽ ኃይል ምንጭ ላይ ተሰማርታ በከፍተኛ ሁኔታ እየሰራች እንደምትገኝና ትላልቅ ፕሮጀክቶችን እየገነባች መሆኑ ምናልባት ከሚዲያ ከሚሰሙት በላይ በአካል ተገኝቶ ማየታቸው ትልቅ ፋይዳ አለው ብዬ አስባለሁ። በሁለተኛነት ደረጃ ኢትዮጵያ ማንንም ለመጉዳት ሳይሆን በጋራ ጥቅም ላይ ተመስርቶ ኢቭን ከራሷ አልፎ ለሌሎች ጎረቤት ሀገርም የታዳሽ ኃይል ምንጭ ሆና ኃይል የምታቀርብበትን ሁኔታ እያካሄደች መሆኑን መገንዘብ ስለሚቻል እነኚህ ሁለት ፋይዳዎች አለው ብዬ ገምታለሁ። እንደዚህ ቁጥር የጋዜጠኞች ኢትዮጵያ ከሱዳን ወደ ኢትዮጵያ መምጣታቸው በጣም ትልቅ ውጤት አለው ብዬ ገምታለሁ። ለምን ሁሉ ጊዜ ሚዲያ ሪፍሌክት ለማድረግ አስፈላጊ ነው፣ በተለይ ፖዚቲቭ ሚዲያ። ከሱዳን 22 የተለያዩ የህትመትና የብሮድካስት መገናኛ ብዙሃን የተውጣጡ 32 ጋዜጠኞች ለ10 ቀናት በአገሪቱ በተለያዩ አካባቢዎች የተከናወኑና በመከናወን ላይ የሚገኙ የልማት ስራዎችን ጎብኝተዋል። የጋዜጠኞች ቡድኑ ቀዳሚ የጉብኝት መዳረሻ ያደረገው ታላቅ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ነበር። የተለያዩ የውጭ መገናኛ ብዙሃኖች በጣም ባለም አቀፍ ደረጃ ትልልቅ የሚባሉት ሳይቀር መጥተዋል። በተለይ ደግሞ በዛሬው ዕለት ከጎረቤት አገሮቻችን አንዷ የሆነችው የሱዳን መገናኛ ብዙሃኖች የተለያዩ ሙያ ያላቸው የጋዜጠኝነት ሙያ ያላቸው የህብረተሰብ ክፍሎች ታላቁ የኢትዮጵያ ህዳሴ ግድብን በቦታው በመገኘት ጎብኝተዋል። ይሄ ደግሞ እስካሁን በሚዲያው ረገድ እየመጣ ያለውን መልካም ግንዛቤ ወደ ላቀ ደረጃ የሚያደርሰው ነው። በሚዲያው ረገድ በአገራችንም በውጭም ያለው በተለይ ይሄንን ፕሮጀክት ያየ የጎበኘ ዘርፍ በምንም አይነት አሉታዊ ተጽዕኖ ባለው ሁኔታ ሲዘግብ አላየንም። በቀና ሁኔታ ፕሮግሬስ እንዲያደርግ እንዲቀጥል በዚህም ደረጃ እንዲደርስ ትልቅ አስተዋጽኦ አድርጓል የሚል ጠንካራ እምነት አለኝ። የዛሬውም ቀን ጉብኝት በዚህ ረገድ የሚሰጠን ትልቅ አቅም ወደር የለውም። ይሄ ታላቁ የኢትዮጵያ ህዳሴ ግድብ በማንኛውም መለኪያ ለኛ ለሁላችንም አዲስ ህይወት የፈጠረ አዲስ አቅም የፈጠረ ትልቅ ተስፋ ያመጣልን ፕሮጀክት ነው። ስለዚህ በግድቡ ግንባታ ብቻ አይደለም የምንለካው። ታላቁ የኢትዮጵያ ህዳሴ ግድብ ዩኒክ ፕሮጀክት ነው፣ የተለየ ፕሮጀክት ነው። መለኪያም መገለጫም የለውም። ለኛ ሁለመናችን ነው፣ ብዙአችን ነው። ህብረተሰባችን ምን እንደሆነ በዚህ ፕሮጀክት ላይ እናቀዋለን። ሁላችንም ምን አይነት ስሜት እንዳለን እናቀዋለን። መንግስትም ምን አይነት ስሜት እንዳለው እናቀዋለን።
ባንዲራ ፕሮጀክታችን ነው። The dams and the buildings for the people, because if you feel ግድቡ በህዝብ እየተገነባ ያለ የህዝብ ሀብት ነው። ህዝቡ የኔ ነው የሚል ስሜት እንዲኖረው መደረጉ ደግሞ መብት ነው። ስለ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ እናውራ ካልን ለኛ ለሱዳናውያን የኃይል ምንጭ ነው። ከጎርፍ ስጋት ይታደገናል። የሁለቱ ሀገራት የልማት ትብብርም በጣም የሚያስደስት ነው። I've been to the report conference, so now በተደረገልኝ ገለጻ በጣም ትልቅ ግንዛቤ አግኝቻለሁ። በታላቁ ህዳሴ ግድብ ግንባታ ዙሪያ እንዲብራሩልኝ ይፈልጋቸው የነበሩ ጥያቄዎችን አንስቻለሁ። ግንባታው በምን አይነት ሁኔታ እየተከናወነ እንደሆነ ሲጠናቀቅ ደግሞ እንዴት ኃይል ማመንጨት እንደሚችል ጠይቄ እጅግ በጣም ጠቃሚ ማብራሪያ ነው የተሰጠኝ። በታላቁ የኢትዮጵያ ህዳሴ ግድብ ያደረኩት ጉብኝት በጣም ጥሩ ነበር። እንደሚታወቀው እኛ የሶስተኛ ዓለም ዜጎች ነን። በአፍሪካ በድህነት ላይ ትግል እያደረጉ ያሉ በርካታ አገራት አሉ። ከዚህ ተነስቼ ታላቁ የኢትዮጵያ ህዳሴ ግድብ ደግሞ በአህጉሪቱ ድህነትን ለማጥፋት በሚደረገው ትግል ጉልህ ድርሻ ይኖረዋል የሚል እምነት አለኝ። And I think this dam will help to elevate the poverty in this region. in general I would like first to thank this the Syrian government and the Ministry of Irrigation. በቅድሚያ ይህንን የጉብኝት እድል ላመቻቸልን ለኢትዮጵያ መንግስት፣ ለውሃ መስኖና ኢነርጂ ሚኒስቴር እንዲሁም ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ስራ አስኪያጅ ምስጋና ማቅረብ ወዳለሁ። ወደ ኢትዮጵያ የመጣሁት ለመጀመሪያ ጊዜ አይደለም፣ ከ4-5 ጊዜ በላይ ተመላልሻለሁ። ታላቁን የኢትዮጵያ ህዳሴ ግድብ ግንባታ የመጎብኘት እድል የገጠመኝ ግን አሁን ለመጀመሪያ ጊዜ ነው። እዚህ ቦታ ላይ መገኘቴ በእውነት አስደስቶኛል። ስለ ግድቡ በተለያዩ አካላት ይነገሩ የነበሩ አሉታዊ ነገሮች ትክክል አለመሆናቸውን ተረድቻለሁ። ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ህዝብና ለአጎራባች ሀገራት፣ ለሱዳን፣ ለግብጽ፣ ለኬንያና ለጅቡቲ እንደ አጠቃላይ ለክፍለ ሀገሩ በጣም ጠቃሚ ነው። ምክንያቱም ሁሉም ሀገራት የኤሌክትሪክ ኃይል ተጠቃሚ ይሆናሉ። ከኃይል ጠቀሜታው ባለፈ ሱዳንን ጨምሮ የታችኞቹ የተፋሰሱ ሀገራት በጎርፍ ምክንያት ይደርስባቸው የነበረውን ጉዳት ያስቀራል። And I think that this dam is very important. This is big project, not for Ethiopia. I saw it. ይህ ታላቅ ፕሮጀክት የኢትዮጵያ ብቻ ሳይሆን ለሱዳናውያን፣ ለግብጻውያንና ሌሎች ወንድሞቻችን የሚጠቅም ነው። ታላቁ የኢትዮጵያ ህዳሴ ግድብ ሲጠናቀቅ አካባቢውን አረንጓዴ በማድረግ በተለይ በሱዳንና በኢትዮጵያ ልዩ የሆነ የተፈጥሮ መስህብ እንዲኖር ያደርጋል። ለኢኮኖሚ እድገቱም የሚኖረው ፋይዳ ከፍ ያለ ነው የሚሆነው። ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ከሱዳን ያለው ርቀት 20 ኪሎ ሜትር የሚደርስ ነው። ይህም በመሆኑ ሱዳንን በቅርበት ተጠቃሚ የሚያደርጋት ይሆናል። በአካባቢውም ዘላቂ ሰላም እንዲኖር የሚያደርግ ይሆናል። Today we are very happy to lead the Sudanese media delegates. በዛሬው ዕለት ታላቁን የኢትዮጵያ ህዳሴ ግድብ ግንባታ ለማየት በመታደላችን ሁላችንም የሱዳን የመገናኛ ብዙሃን የልኡካን ቡድን አባላት ተደስተናል። ለኢትዮጵያ መልካም አጋጣሚ ነው። ስለ ግድቡ ግንባታ ግልጽ የሆነ ማብራሪያ ተሰጥቶናል። በኢንተርኔት የምናያቸውና በተለያዩ የመገናኛ ብዙሃን እንሰማቸው የነበሩ አንዳንድ የተዛቡ መረጃዎች ትክክል አለመሆናቸውን ተረድተናል። በርካታ የሰው ኃይል የውጭ ዜጎችንም ጨምሮ በማሳተፍ እየተሰራ ያለ ፕሮጀክት ነው። በአጠቃላይ የምታዩዋቸው ከባድና ትልልቅ አብዛኛዎቹ ከዚህ በፊት ወደ ሀገራችን ገብተው የማያውቁ ለዚህ ስራ ሲባል ብቻ የመጡ በርካታ ማሽነሪዎችና ኢኩፕመንቶች አሉ። ይሄ ሁሉ ፋይዳው ለምንድነው? በቁርጠኛነት የጋራ ጠላታችንን ድህነትን ለመዋጋት ቆርጦ የተነሳ መንግስት፣ ቆርጦ የተነሳ ህዝብ፣ ቆርጠን የተነሳን ህዝቦች መሆናችንን የሚያሳይ ነው። ሰራተኛውም ደግሞ ያለዚህ ስራ ለምኔ ትልቅ የሀገሬ ህዝብ ኃላፊነት አለብኝ በጉጉት እንደሚያየው፣ በስስት እንደሚያየው፣ መተንፈሻ አካል እንደሆነ፣ አንድ ተጨማሪ ስሜት ህዋሳችን እንደሆነ አውቆታል። እዚህ የሚሰራው ሰራተኛ ጎብኚዎች እዚህ መጥተው ከሄዱ በኋላ የሚናገሩትን በተለያዩ መገናኛ ብዙሃን ይሰማሉ። በሚሰሙበት ጊዜ ሌላ ትልቅ ኃላፊነትን እየተሸከሙ ነው ይሄዱ ያሉት። ስለዚህ በዛሬው ዕለት የመገናኛ ብዙሃኖች ከሱዳን ጎረቤት ሀገራችን ከወንድሞቻችን ከእህቶቻችን የመጡ ተወካዮች ማለት ይቻላል ይሄንኑ ነው የተገነዘቡት።
1870 ሜጋዋት የኤሌክትሪክ ኃይል ማመንጨት አቅም የሚኖረው የግልገል ግቤ 3 የኤሌክትሪክ ኃይል ማመንጫ ፕሮጀክት ግንባታ በመፋጠር ላይ ይገኛል። በሚቀጥለው ዓመት በከፊል የኃይል ማመንጨት ስራ ይጀምራል ተብሎ የሚጠበቅ ሲሆን የሱዳን ጋዜጠኞች ቡድን የፕሮጀክቱን ግንባታ ተዘዋውሮ ጎብኝቷል። የግቤ 3ኛ ኃይል ማመንጫ ፕሮጀክት አሁን ያው በከፍተኛ ሁኔታ ወደ ምርታማነት ሊገባበት የተደረሰበት ሁኔታ ነው ያለው። በአብዛኛው ስራዎች እየተጠናቀቁ የሚገኙበትና በሚቀጥለው ዓመት የተወሰኑ ዩኒቶችን ኃይል ማመንጨት የምንጀምርበትን ሁኔታ አስቀምጠን እየተረባረብንበት የሚገኝበት ሁኔታ ነው ያለው። አሁን በአጠቃላይ ከ86% በላይ ስራው ተጠናቋል እና አብዛኛው የሲቪል ስራዎች ተጠናቀው የኤሌክትሮሜካኒካል ተካላና ሃይድሮስቲል ስትራክቸሮች ስራዎች ነው አብዛኛው የቀሩት እንጂ አብዛኛው የሲቪል ስራ በመጠናቀቅ ላይ ይገኛል። This is the first time it will be here and I'm so happy. የግቤ 3 ኤሌክትሪክ ኃይል ማመንጫ ግድብን የጎበኘሁት ለመጀመሪያ ጊዜ ነው። እዚህ በመገኘቴ በጣም ደስ ብሎኛል። ግቤ 3 ትልቅ ፕሮጀክት ነው። ለኢትዮጵያና ለአጎራባች ሀገሮች ትልቅ የኃይል ምንጭ በመሆን ያገለግላል። ይህ በጣም ግዙፍ ፕሮጀክት ነው። መንግስት ጥሩ ነገር እየሰራ ነው። I think it's just good thing for the government. This project I think it is very important project. የግቤ 3 ኤሌክትሪክ ኃይል ማመንጫ ፕሮጀክት በጣም ወሳኝ ነው። 1870 ሜጋዋት ኃይል የማመንጨት አቅም አለው። ስለዚህ ግድቡ ከኢትዮጵያም ባለፈ ለአፍሪካ ኢኮኖሚያዊና ማህበራዊ ልማት እድገት ወሳኝ ነው። በብረታ ብረትና ኢንጂነሪንግ ኮርፖሬሽን የቢሾፍቱ አውቶሞቲቭ ኢንዱስትሪ በዘርፉ ለተመዘገበው ውጤት ግንባር ቀደም ተጠቃሽ ነው። በኢንዱስትሪው ስር የሚገኙ 7 ፋብሪካዎችም የጉብኝቱ አካል ነበሩ። የአውቶሞቲቭ ዘርፍ ላይ ነው የተሰማራው። 7 ፋብሪካዎች ነው ያሉት በስሩ። ከሰባቱ አሁን ያለንበት የከባድ ተሽከርካሪዎች ማምረቻ ነው። ሌላኛው የቀላል ተሽከርካሪዎች አለ፣ የአውቶቡስ አለ፣ ከባድ የቦዲና ፍሬም የሚባሉ ፋብሪካዎች አሉ። ከዛ ባሻገር ሳይክልና ሞተር ሳይክልና የወታደራዊ ምርቶችን እናመርትበት ፋብሪካዎች ናቸው በአጠቃላይ ያሉት። ይሄም በየስፔሻላይዜሽን ነው ፋብሪካዎችም ጭምር ስናቋቁም ኢንዱስትሪዎችም በስፔሻላይዜሽን ሲቋቋሙ ፋብሪካዎችም ሰብ ስፔሻላይዝ አድርገን ነው ያቋቋምናቸው ነው። ይሄ እድገት ግን የመጣው የኛም ብቻ ሳይሆን ሌሎችም አጋሮችን ነው ያሳተፈን የነበረው። በተለይ ወደ 50 በላይ 56 በላይ የሚጠጉ ከአነስተኛና ጥቃቅን ማህበራት እስከ ትላልቅ ኢንዱስትሪዎችም ጭምር አብረው ነው እየሰሩ ያሉት። ስለዚህ እነሱም ከኛ ጋር አብረው እያደጉ ነው ያሉት። really I'm surprised to see young people. ኢትዮጵያውያን መኪና እንደሚገጣጥሙ ያወቁት ዛሬ በመሆኑ በጣም ተደንቄያለሁ። ባየሁትም ነገር ኩራት ተሰምቶኛል። ስራውን እያከናወኑ ያሉት ወጣቶች መሆናቸውን በመመልከቴ ደግሞ በጣም ተደንቄያለሁ። ያደረኩት ጉብኝት በጣም አስፈላጊ ነበር። ምክንያቱም ኢትዮጵያውያን ለእድገታቸው እያደረጉት ያለውን ጠንካራ ትግል ተመልክቻለሁ። አገራቸውን ይወዳሉ፣ እያሳደጓትም ይገኛሉ። I think they love their country and it's going on to develop their countries. جدا أن أرى الأثيوبيون يحبون بلدهم أن أرى المرأة በዚህ ኢንዱስትሪ ጉብኝቴ ከፋብሪካው የሥራ እንቅስቃሴ በላይ የሰራተኞችን የሥራ ተነሳሽነትና ፍቅር በሚገባ ይችበታል። ይህም ኢትዮጵያውያን በጋራ ለማደግ እያደረጉ ያለውን ጥረት ያሳያል። ይህ ደግሞ በጣም ነው የሚያስቀናው፣ በጣም ደስ ይላል። በአጠቃላይ እዚህ ከጎበኘሁት ነገር ኢትዮጵያ ምን ያህል እያደገች እንዳለች በሚገባ አሳይቶኛል። بعد زيارتي للمصنع كان الانطباع جيد جدا. እዚህ ፋብሪካ ላይ ያየነው የሥራ እንቅስቃሴ በጣም የሚያስደንቅ ነው። ኢትዮጵያውያን ለእድገት የሰጡት ትኩረት ምን ያህል ትልቅ እንደሆነ የሚያሳይ ነው። ኢትዮጵያ በማደግ ላይ ነው የምትገኘው፣ እያደገች ነው። የዚህ ኢንዱስትሪ የሥራ እንቅስቃሴ አንዱ ማሳያ ነው። በመንግስት ከፍተኛ ትኩረት ተሰጥቶት ተግባራዊ በመደረግ ላይ የሚገኘው የጋራ መኖሪያ ቤቶች ግንባታ በተለይም በመዲናችን አዲስ አበባ የነዋሪዎችን የመኖሪያ ቤት ችግር በዘላቂነት መፍታት ጀምሯል። በከተማዋ በተለያዩ አካባቢዎች ተጠናክሮ የቀጠለው የጋራ መኖሪያ ቤቶች ግንባታ መንግስት ዜጎችን የቤት ባለቤት ለማድረግ የነደፈው ግብ ስኬታማ መሆኑን የሚያመላክት ነው። የአዲስ አበባን ከተማ ገጽታ እየቀየረ የሚገኘው የጋራ መኖሪያ ቤቶች ግንባታ ፕሮጀክት የሥራ እንቅስቃሴ በሱዳናውያን ጋዜጠኞች ተጎብኝቷል። I think it's a good project because it helped the people of
የጋራ መኖሪያ ቤቶች ግንባታ ፕሮጀክቱ ጥሩ ነው። በተለይ ዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎችና ደሃዎችን ተጠቃሚ የሚያደርግ ነው። ልማቱ እንዳጠቃላይ ለሀገሪቱ እድገትና ለህዝቡ ተጠቃሚነት ወሳኝ ነው። እኔ በጣም የተገረምኩት የመኖሪያ ቤቱን ለማግኘት ባለው የክፍያ ስርዓት ነው። አንድ አይነት የክፍያ ስርዓት ብቻ አይደለም ያለው። ህዝቡ ያለበትን የኑሮ ሁኔታ ከግምት ውስጥ በማስገባት በጣም ዝቅተኛና መካከለኛ ገቢ ያላቸው ለያይቶ የሚከናወን በመሆኑ በጣም ገርሞኛል። በዚህ ሂደት ሁሉም የቤት ባለቤት የሚሆንበት የአሰራር ስርዓት መዘርጋቱ ማስደንቆኛል። I think it's a way of comfortable to pay for a good house here. በአሁኑ ወቅት ግንባታው ከ73% በላይ የተጠናቀቀውና በ2007 ዓ.ም አጋማሽ አገልግሎት መስጠት የሚጀምረው የአዲስ አበባ ከተማ የቀላል ባቡር ፕሮጀክት የሥራ እንቅስቃሴ በጋዜጠኞች ከተጎበኙ የልማት ስራዎች ውስጥ አንዱ ነበር። I am happy to visit it in Ethiopia. በኢትዮጵያ ጉብኝት በማድረጌ ደስ ብሎኛል። ሀገሪቱ እድገቷን ለማስቀጠል እየተከተለቻቸው ያሉ እቅዶች ጥሩዎች ናቸው። የባቡር ልማት ፕሮጀክቱ በኢትዮጵያ ውስጥ ያሉ ከተሞችን የሚያገናኝ ነው የሚሆነው። በሌሎችም የልማት ዘርፎች የተለያዩ ግንባታዎች እየተከናወኑ ይገኛሉ። ይህ በመሆኑ የሀገሪቱ ዜጎች ተጠቃሚ ይሆናሉ። በጣም ጥሩ ነው። Actually, I've been to Addis Ababa 2 years ago. ከ2 ዓመት በፊት አዲስ አበባን አውቃታለሁ። በዛን ወቅት ካደረኩት ጉብኝት ይልቅ ለኔ አሁን ያደረኩት ጉብኝት የተለየ ነው ማለት እችላለሁ። ከተማዋ ተለውጣለች። በጣም ግዙፍ የሆነ የልማት ፕሮጀክት ማየት የቻልኩት አሁን ነው። ኢትዮጵያ ልዩና ማራኪ የሆነ የተፈጥሮ ሀብት ባለቤት መሆኗንም ተመልክቻለሁ። አዲስ አበባን ያየኋት ለመጀመሪያ ጊዜ ነው። እጅግ በጣም ወድጃታለሁ። ኢትዮጵያ በፍጥነት በማደግ ላይ ያለች ሀገር መሆኗንም ተረድቻለሁ። ተዘዋውሬ የተመለከትኳቸው ታላላቅ ፕሮጀክቶች ሲጠናቀቁ አገሪቱን ከዚህ የተሻለ እድገት ላይ እንደሚያደርሷት በእርግጠኝነት መናገር ይቻላል። ኢትዮጵያ እየገነባችው ያለው ግድብ ለሱዳን ህዝብም ጠቀሜታው ላቅ ያለ ነው። ባህር ዳርን አይቻታለሁ። ገና በማደግ ላይ ያሉ ሌሎች ከተሞችንም አይቻለሁ። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሲጠናቀቅ ህዝቡ ከዚህ የተሻለ የኑሮ ደረጃ ይኖረዋል። በእውነት ነው የምላችሁ የኢትዮጵያ መንግስት ለልማት የሰጠው ትኩረት በጣም የሚደነቅ ሆኖ አግኝቼዋለሁ። And your government really great project, I think. Let me start with Addis. It is totally different. አዲስ አበባ ካሳየችው ለውጥ ቢጀምር የዛሬ 10 ዓመት ከማውቃት ፍጹም ተለውጣለች። መሰረታዊ ለውጥ ነው ያሳየችው። ባህር ዳርም በጣም ልዩ የሆነችና ፍጹም የተለወጠች ከተማ ሆናለች። ደረጃቸውን የጠበቁ መንገዶች፣ ትላልቅ ህንጻዎች በብዛት ተሰርተዋል። በአጠቃላይ በአገሪቱ ትልቅ ለውጥ እየመጣ እንዳለ በቀላሉ ከህዝቡ አኗኗር መረዳት ይቻላል። Even you can see the changes on people. Ethiopia have a good economic now. Ethiopia have a good federation system. ኢትዮጵያ ጥሩ ኢኮኖሚ አላት። ጥሩ የሆነ የፌደራል ስርዓትን ገንብታለች። ጥሩ የሆነ ኢንቨስትመንት ህግ ያላት በመሆኑ በርከት ያሉ የሱዳን ባለሀብቶች በኢትዮጵያ ኢንቨስት በማድረግ ላይ ናቸው። ሌሎች ሱዳናውያን ባለሀብቶችም በዘርፉ ለመሰማራት ፍላጎት አላቸው። ይህ የሆነበት ምክንያት ደግሞ አገሪቱ ለኢንቨስትመንት ምቹ የሆነ ስርዓት በመፍጠሯ ነው። በኢትዮጵያ እየተገነቡ ባሉት ታላላቅ የኃይል ማመንጫ ግድቦች ኢትዮጵያና ሱዳናውያን በጣም ደስተኞች ናቸው። ምክንያቱም እየተገነቡ ያሉት ግድቦች የሁለቱን ሀገራት ተጠቃሚነት የሚያረጋግጡ ስለሆኑ back not very developed and now you are going through እንደሚታወቀው እኛ አፍሪካውያን በኢኮኖሚ በጣም አላደግንም። ኢትዮጵያ ከድህነት ለመውጣትና ኢኮኖሚዋን ለማሳደግ እየጣረች ትገኛለች። ይህ ተሞክሮ ከድህነት ተላቀን እድገትን ለሚያስቡ ሁሉ ጥሩ ምሳሌ የሚሆን ነው። ኢትዮጵያ እንደ ጥሩ ምሳሌ ልትወሰድ የሚገባት ሀገር ነች። Ethiopia is a good example at that. You see, Sudan and Ethiopia first brother country. የኢትዮጵያና የሱዳን ህዝብ ወንድማማች ነው። አንድ ህዝብ ነው። ኢትዮጵያን እድገት ስንመለከት ሁላችንም ተደስተናል። ምክንያቱም የኢትዮጵያ እድገት የሱዳን እድገት ማለት ነው። የሁለቱ ሀገራት ህዝቦች የልማቱ ተጠቃሚዎች ናቸው። ታላቁን የኢትዮጵያ ህዳሴ ግድብ ጎብኝተናል። ባህር ዳር ከተማን፣ ቤኒሻንጉል ጉሙዝ ክልልን የማየት እድልም ገጥሞናል። ከዚህም በኋላ
ወደ አዲስ አበባ በመምጣት የተለያዩ የልማት ግንባታዎችን እንዲሁም የቀላል ባቡር ግንባታውን ጎብኝተናል። አሁን ኢትዮጵያ ወደፊት እየተራመደች ያለበት ወቅት ነው። ለኢትዮጵያኖች መልካም ጊዜ ነው ማለት እችላለሁ። እንዲህ አይነት ልማት ማየት በመቻላችን በጣም ደስተኞች ነን። And we are glad to see this kind of development happen in one of our continent. I feel that the government of Ethiopia has, I think, a very arrangement strategy. እኔ እንደተገነዘብኩት የኢትዮጵያ መንግስት ትክክለኛ የልማት ስትራቴጂ በመከተሉ በተለያዩ የልማት መስኮች ለአብነት በግድብ ግንባታ፣ በግብርና ልማትና በሌሎችም የልማት መስኮች ትልቅ ስኬት አስመዝግቧል። ኢትዮጵያ ከሁሉም የዓለም ሀገራት ከአፍሪካ ሀገራት ጋር ጠንካራ ግንኙነት አላት። No one can deny the role of Ethiopia in many issues in peace. ኢትዮጵያ ለአፍሪካ ሰላም እያደረገች ያለውን አስተዋጽኦ እያስመዘገበች ያለውን ጠንካራ ኢኮኖሚ እድገትና ሁሉን አቀፍ ድጋፍ ማንም የሚክደው አይደለም። በጣም በፍጥነት በማደግ ላይ የምትገኝ ሀገር መሆኗን በትክክል መመልከት ይችላል። I'm very happy to see all the projects here in Ethiopia. ዛሬ በተመለከተው ነገር ሁሉ ተደስተናል። ከጥቂት ዓመታት በኋላ ደግሞ አገሪቱ የምትደርስበትን ደረጃ ማየት እንናፍቃለን። በተመለከትናቸው ፕሮጀክት ላይ ስራውን በብዛት እያከናወኑት ያሉት ኢትዮጵያውያን ናቸው። በጣም ደስ ይላል። ከጥቂት ዓመታት በኋላ አገሪቱ ውስጥ የሚከናወኑ ትላልቅ ፕሮጀክቶች ሙሉ በሙሉ በኢትዮጵያውያን መሰራት እንደሚችሉ በእርግጠኝነት መናገር ይቻላል። ይህ በመሆኑ በጣም ደስ ብሎናል። ምክንያቱም ኢትዮጵያውያንና ሱዳናውያን አንድ ነን፣ ጎረቤታሞች ነን። አንድ ቤተሰብ ነን ማለት እችላለሁ። I think it is just as a project it is you'll see many projects in Sudan and other African countries. እየተገነቡ የሚገኙ የተለያዩ የልማት ስራዎች ለአገሪቱ እድገት ትልቅ ተስፋ የሚጣልባቸው ናቸው። ኢትዮጵያ የአፍሪካ መናገሻ ከተማ መሆኗን በትክክል እያስመሰከረች እንደምትገኝ በጉብኝታችን ተረድተናል። በአፍሪካ እንደዚህ ልታስበው ማችለው ግዙፍ ኃይል ማመንጫዎችን ጎረቤት ሀገራቸው የሆነች ኢትዮጵያ ስትገነባ ሲያዩ የመገረምም የመደነቅም ሁኔታ ነው እኔ ለመገንዘብ የቻልኩት እና ይሄም ያው ኢትዮጵያ ምን ያህል በአፍሪካ በቁርጠኝነት የታዳሽ ኃይልን ወደ ኃይል ማመንጫነት እየቀረችና ባስቀመጠችው ፖሊሲ የሄደችበት ያለችበት ሁኔታ በአካል ተገኝተው በዚሁ በመስክ ተገኝተው በማየታቸው ያው እንደ ሀገር ለኛም የህዝብ ግንኙነት ስራን በሰፊው የተሰራበት ሁኔታ ብዬ ልወስድ እችላለሁ። ጋዜጠኞቹ በቆይታቸው ታላቁን የኢትዮጵያ ህዳሴ ግድብ ጨምሮ በሌሎች የልማት ስራዎች ላይ ተገቢውን ግንዛቤ እንደጨበጡ ተናግረዋል። በቀጣይ በጋራ ተጠቃሚነት ላይ ተመስርተው በኢትዮጵያ እየተከናወኑ የሚገኙትን የልማት ስራዎች ለሱዳን ህዝብና ለዓለም አቀፉ ማህበረሰብ ለማስተዋወቅ እንደሚሰሩ አረጋግጠዋል። The role of the media is to get the real ሚዲያ ትክክለኛ መረጃ በመስጠት ግንዛቤ በመፍጠርና እውነታን በማስተላለፍ በኩል ትልቅ ሚና አለው። ይህ የሚዲያ ልኡካን ቡድንም የሱዳንና የኢትዮጵያ ህዝቦች ትክክለኛ ግንዛቤ እንዲኖራቸው የማድረግ ኃላፊነት አለበት። The changing happen in Ethiopia on side of development. I think is changing rapidly. ኢትዮጵያ በጣም ፈጣን እድገት እያስመዘገበች ያለች ሀገር ሆናለች። እኔ እርግጠኛ ነኝ በጥቂት ጊዜ ውስጥ በክፍለ ሀገሪቱ ትልቅ ኢኮኖሚ ካላቸው ሀገራት መካከል አንዷ ትሆናለች። ሚዲያ ትልቅ ሚና አለው። እኛ ጋዜጠኞች ደግሞ እውነታን ለአንባቢዎቻችን፣ ለአድማጮቻችንና ለተመልካቾቻችን አጠቃላይ ለህዝባችን በማሳወቅ የድርሻችንን እንወጣለን። ሚዲያ የልማት እንጂ የጥፋት መሳሪያ መሆን የለበትም። To build on, not to damage. This is our main role as a media. When we are going back to Sudan, we're going to show what we saw here. ወደ ሱዳን ስንመለስ ስለ ኢትዮጵያ ያየነውን ሁሉ እንዘግባለን። በጥሩ የለውጥ ሂደት ላይ ትገኛለች። በልማትም ወደፊት እየተራመደች ነው። ትልልቅ የኃይል ማመንጫ ግድቦችን እየገነባች ትገኛለች። የአዲስ አበባ ቀላል ባቡር ግንባታ ፕሮጀክትን ተመልክተናል። የጋራ መኖሪያ ቤት ግንባታ ሂደትንም ጎብኝተናል። አገሪቱ እጅግ በጣም ጥሩ በሚባል መልኩ ወደፊት እየገሰገሰች መሆኗን አረጋግጠናል። I think it's Ethiopia is going very in a good and strong steps to the forward. Really, I get information from the field.
ታላቁን የኢትዮጵያ ህዳሴ ግድብ ግንባታ በስፍራው ተገኝቼ በጎበኘሁበት ወቅት ስለ ግድቡ በቂና ትክክለኛ መረጃ ማግኘት ይያለሁኝ። ስለ ግድቡ የተስተካከለና ተጨባጭ መረጃ ያገኘሁትም ለመጀመሪያ ጊዜ ዛሬ ነው ማለት እችላለሁ። ይህንን ያገኘሁትን መረጃ ወደ ሱዳን ስመለስ ለህዝቡ በትክክል ማድረስ ፈልጋለሁኝ። በግብጽና በአንዳንድ አካላት በኩል ስለ ግድቡ ግንባታ የድጋፍ ስሜት የሌላቸው የተለያዩ ሀሳቦች ይንጸባረቃሉ። እኔ በእነሱ ሀሳብ በፍጹም አልስማማም። ምክንያቱም ግድቡ ከኢትዮጵያም ባለፈ ለሀገሪቱ ትልቅ ጠቀሜታ ቢኖረው በመሆኑና የጋራ ተጠቃሚነታችንን የሚያረጋግጥ በመሆኑ ልማቱን ከሚደግፉት መካከል ነኝ። But really I agree with a view of Ethiopian. الإعلام السوداني إن شاء الله حيكون له دور كبير في عكس الصورة الإيجابية. ኢትዮጵያ ከተለያዩ የአረብ ሀገራት ጋር ትዋሰናለች። የኢትዮጵያን በጎ ገጽታ ለአረቡ ዓለም ለማስተዋወቅ በቀጣይ እንሰራለን። ኢትዮጵያ የአፍሪካ ህብረት መቀመጫ ከመሆኗም በላይ በፍጥነት በመልማት ላይ ያለች ሀገር ነች። በተለይ ኢትዮጵያ ከታላቁ የህዳሴ ግድብ ግንባታ ፕሮጀክት ስራ ጋር በተያያዘ በጋራ መልማት ላይ ትኩረት አድርጋ መስራቷ ትልቅ ግምት የሚሰጠው በመሆኑ እኛ እንደ ጋዜጠኛ ለአረቡ ዓለም ትክክለኛው መረጃ ከመስጠት አንጻር ቀዳሚዎች በመሆናችን በዚህ ላይ ትኩረት ሰጥተን እንሰራለን።